ቁራ ብለዋል ጠቅላይ ሚኒስትሩ። በቃ ንስር የሚገርም እንስሳ ነው የሚመስለን። ቁራ ደግሞ እሳቸው እንዳሉት የሆነ ቆሻሻ ምናምን ይወድ እንደዚህ ነገር ነው አድርገን የምናስበው። እኔ በተቃራኒው ልነግራችሁ ይችላል። ከአዋፋት ዝርያዎች ነው የምላችሁ። ከአዋፋት ዝርያዎች ውስጥ ኢንተለጀንት ብልህ በቃ ማለት ያቃል ተብሎ የሚታሰበው እንስሳ ቁራ ነው። ኢንተለጀንት ነው የሚባለው ቁራ ከአዋፋት። ከአጠቃላይ እንስሳቶች ደግሞ ከሰውና ከዝንጀሮ ቀጥሎ መሳሪያዎችን ወይንም ቱሎችን የሚጠቀም ቁራ ነው። ከንስር በኢንተለጀንስ ይበልጠዋል ቁራ። ንስር ጉልበት ነው ያለው እና በከፍታ ይበራል። ጉልበት ነው ያለው በቃ በከፍታ ነው ይበራል። ብልጠት እና ዕውቀት ብልሃት ግን እንደ ቁራ አይደለም ንስር። ጠቅላይ ሚኒስትሩ እኛ ንስር ነን ሲሉ ጉልበተኛ ነን እያሉ በቃ ሰዎች ችግር ከሚሉት በላይ ዝም ብለን የሰው ችግር ላለማየት እንበራለን እያሉ ነው። ብልጠት የለንም፣ ብልሃት የለንም፣ ችግሮችን እንዴት መፍታት እንዳለብን አናቅም እያሉ ነው። ንስር ነን ቁራ አይደለንም ሲሉ ተጨባጩም ነገር ደግሞ የሚያሳየው እሱ ነው። ተጨባጩም ነገር ስለ ቁራ አንብቡ። ቁራ ቱሎችን ይጠቀማል። ለምሳሌ የዛፍ ቅርፊት ውስጥ ያሉ እሱ የሚመገባቸውን አንዳንድ ትላትሎችን የፒኩ አፉ የማይደርስ ከሆነ ቀጭን እንጨቶች ተጠቅሞ በሱ እያወጣ ነው የሚመገበው። በሱ እያወጣ ነው የሚጠቀም እንትን የሚለው። እንደዚህ አይነት ኩባያ ውስጥ ውሃ ቢኖር እና እንደዚህ የማይደርስበት ከሆነ ትንሽ ውሃ እንኳን ካለው ድንጋይ እየጨመረ እዛ ውስጥ ውሃው ከፍ እንዲል አድርጎ የሚጠጣ ነው ቁራ ማለት። ቁራ አንዳንድ ጠንከር ያሉ ነገሮች ተሰብረው የሚበሉ አይነት ነገሮችን ቢችል በድንጋይ ይሰብራል። ባይችል ደግሞ ምን ያደርጋል መሰላችሁ? እሱን ይዞ ይሄድና መኪኖች የሚሄዱበት መንገድ ላይ ይጥለዋል እና መኪኖቹ ሲሄዱ ያን ነገር ፈርክሰውት ይሄዳሉ። መኪኖቹ ሲቆሙ ይሄ የትራፊክ መብራት ሲያቆማቸው ጠብቆ ሄዶ ይበላል። ስለ ቁራ ብታነቡ